የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት። ዕለቱ አንጽሖተ ቤተ መቅደስ በመባል ይታወቃል። ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለሰሙነ ሕማማት ወይም የሕማማት ሳምንት በሰላም አደረሳችሁ። በዛሬው ቪዲዮአችን የሕማማት የመጀመሪያዋ ቀን ለተሰኞ ስያሜዋ ምን ትባላለች የሚለውን ጥያቄ እንመለከታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ሰሙነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት ውእቱ ነሣ ደዌነ ወጾረ ሕማመነ፣ እርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሰረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ለእኛ ድህነት ሲል ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷም ነፍስ ነስቶ በፈቃዱ ሰው ሆኖ በመከራ መስቀልን ተቀብሏል። በመስቀልም ላይ ሳለ በፈቃዱ ነፍሱን በራሱ ፈቃድ አሳልፎ ለሞት ሰጥቷል። በዚህም መሰረት እኛም በእርሱ በአምላካችን የሆነበትን መከራ እንዲሁም በመከራ መስቀሉ የገጠመውን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት በመባል ይጠራል። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ምሕረትና ታምራት ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለው የቤተክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገራል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንም መድኃኒታችን ኢየሱስ ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱንም እያሰብን ይህንን የአብይ ጾም ሳምንት የመጨረሻ ሳምንት ወይም የመጨረሻ ወቅት ወይም 8ኛ ሳምንት በካህናቱ መሪነት ሁላችን ምእመናን በተረጋጋ ሕሊና አብዝተን በጾም በመጸለይ እንዲሁም በመስገድ እንድናከብር ስርዓትን ሰርታልናለች። ለዚህም ነው እንግዲህ ዛሬ ኦርቶዶክሳውያን ምእመናን ሁሉ ይህንን የጌታን የሕማማት ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በለቅሶ ሆነው በቅድስት ቤተክርስቲያን ቅጽር ውስጥ የሚያሳልፉት። ይህም ሰሙነ ሕማማት ሳምንቱ እያንዳንዱ ቀን ከዕለተ ሰኞ ጀምሮ የተለያዩ ስያሜዎች ያላቸው ሲሆን ይህም ክርስቶስ ካደረጋቸው ነገሮችና በየዕለታቱ ከተደረጉ ነገሮች ጋር ተያይዞ የተሰየሙ ናቸው። ከነዚህም ስንመለከት የመጀመሪያው ዕለተ ሰኑይ ወይም ዕለተ ሰኞ ሲሆን ይህም ሁለት ስያሜዎች አሉት። የመጀመሪያው አንጽሖተ ቤተ መቅደስ የሚል ነው። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 46 ላይ በዚህች ዕለት መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለባበጠባቸው፣ ገርፎም አስወጣቸው የሚልን እናገኛለን። ይኸውም የእርሱ ቤተ መቅደስ የሆነውን ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ግርፋታችንን ተገርፎ የእኛን መራቆትም እርሱ ተገፎ መከራ መስቀሉንም ሁሉ ተቀብሎ ከሰውነታችን ኃጢአትን ሁሉ እንዳራቀልን የሚገልጽ ነው። ይህ ድርጊት የተከናወነበት ዕለት በመሆኑ ዕለቱ አንጽሖተ ቤተ መቅደስ በመባል ይታወቃል። ሌላኛው ስያሜ ደግሞ መርገመ በለስ የሚል ነው። በማርቆስ ወንጌል ምዕራፍ 11 ቁጥር 11 ላይ እንደምናገኘው ጌታችን የሆሳዕና ዕለት በቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስን ከሩቅ ተመለከተ። እንግዲህ እዚህ ላይ ተራበ ስንል ተራበ፣ ተጠማ፣ ደከመ የሚሉት ቃላት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመለኮቱ ፍጹም አምላክ እንደመሆኑ ሁሉ እንዲሁም ፍጹም ሰው መሆኑንም የሚያሳዩ ነገሮች ናቸው። ወደ በለሲቱን በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙት። በዚህም ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። በዚህ እንግዲህ አገላለጽ በለስ የተባለች ቤተ እስራኤል እንደሆነች እንዲሁም ፍሬ የተባለ ደግሞ ሃይማኖትና ምግባር መሆኑን የሊቃውንት አባቶቻችን ያስተምራሉ። መድኃኒታችን ኢየሱስ ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመስራት በምግባር በሃይማኖት ጸንተው መኖር አይፈልጉምና ደግ ሰውም አልተገኘባቸውም ማለት ነው። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድህነትን የምታሰጥ ሆና አላገኛትም ክርስቶስ። ይሁን እንጂ በእርሷ ድህነትን ባይገኝባትም እንኳን
ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ራሱ መድኃኒታችን ኢየሱስ ክርስቶስ ፈጽሟታል። ከዚህም ባሻገር በለስ የተባለች ኃጢአት እንደሆነች ሊቃውንተ ቤተክርስቲያኑ ያስተምራሉ። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታና ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራልና እንዲሁም ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል፣ ጸጸትንም ይሰጣል። በአንቺ ፍሬ አይገኝ የሚለውም በአንቺ በኃጢአት ፍዳ ተይዞ የሚቀር አይኑር ሲል ነው። በለሲቱ ስትረገም ፈጥና መድረቋም በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለመግለጽ ነው። በእነዚህ ሁለት ምክንያቶች ምክንያትም በሆሳዕና ማግስት ያለችው ለተሰኞ መርገመ በለስ ወይም አንጽሖተ ቤተ መቅደስ ተብላ ትጠራለች ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።